ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ። እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራስ ውረዱ። ለይባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛው ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን ማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ አይበል ወይ ራስ ያውጣ ያጋልጥ ያለችበት። ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ከየት ነበሩ? የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ ያረጋችሁ የሰው ገንዘብ አታስቀሩ ያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ ያላያው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታረጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራአል እኮ መርቀነው 4 ሆነን መርቀነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሆኜን መርቄ ከፈርኦል 20 ሺህ ብር የተቀበልኩት ፈራኦል የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳና የምን እንዴት ነው ቀብራኛለች እኮ ነው እናት የለኝም እኮ ነው እናት እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሄደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሰቴታ እንዳታሳዩኩ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ ሚኪና እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር እና ይሄን በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ማህሌት ከሚኪ ጋር ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነው የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮዬ ይሰማል። አይኔ ያያል። አየኋታ አጭር መሆኗን እዛ ነው ያየኋት። ያቺ ውሽዬ ናት ውርዬ የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ናት ስትል በዚህ ነው ያየኋቸው። አላውቃቸው አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ። እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች። እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከማህሌት ጋር ስለ ውሼ የምትባል አላውቅም። የቶኝ በዚህ ነው እንደናንተ አይቼ ነው ልናገር የመጣሁት። ለእኔ ማን ነገረኝና ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናት አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እንስን በደንብ ግልጽ አላደረጉልኝም። እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከማህሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? የስ ከተሰጠችሁት አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ። እንዴ መረቅ ነው እኛ ብር ስጠን አላለም። መረቅ ነው ለሰው የሚያርጉ አርካ ይሁን ያልነው። በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም።
ይሄ ምላስ ይታጠፋል። እና እንዲሁ ለሚኪ ከሚኪ ጋር ይተዋወቁና እና ለሚኪ ላከለት አላውቀውም። ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎች ሲረዳ ያሉ ማለት እኔ ትክክለኛ መልስ እየመለስኩ ነው። ቪዲዮ ይለቃሉ። ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብሩን ሰጣቸው ማለት ነው። አሁን ተግባባን። ፍራኦልን የሚያውቁት በሚዲያ ነው። ከዛ ለሰው ዋርካ ያድርግ ምናምን ብሎ ዱዓ አድርገው ቪዲዮ ፖስተቱት ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደለም ማለት ነው። እንሳ ብቻ አይደለም ለ4 ሰው 50 ለሰው ያው የሰራችው ቪዲዮ ካለ ለ3 ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይኸውልህ ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ አመት ነው? የዛሬ መቼ ነው የሆነው ይሄ ነገር? እና በጥምቀት ማየ ያለፈው አመት ጥምቀት ነው የሆነው። እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፈርዖን ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቅም፣ ግን በረካ ይሁን ብለን መረቅ። እንደገና ደግሞ ይኸውልህ ለጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማስጨነቅ እንዳይሆን ያውላችሁ አዳምጡኝ። ያለውን ጠይቁኝ። እኔ አልጨነቅም። መድኃኒዓለም እያለ ለምን ይጨነቃሉ? ቆይ እናቴ ሚኪ ፈርዖን ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ? ማን ነው? አዎ ሚኪ ፈርዖን ሚኪ ከእርሶ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምልዎት ለሚኪ ገንዘቡ ሊልክለት ቻለ ነው። ከእርሶ ከሚኪ ጋር እንደሚተዋወቁ ፈርዖን እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው? ልጄ መቼም ልጄ ነው የምትሆነው። አይ እርሶ አያውቁም። ፈርዖን ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፈርዖን በምን አወቀ? እና ለእሱ አማካኝነት ገንዘቡ እንዲደርሶት ቻለ? እንዴት ቻለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን ደሃንን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሶት ቻለ ብዬ ነው አሁን ሀሳቤ። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምንሰጠው ነው እኛ የመረቅን እድሜ እንዲኖር ብለን ደግሞ ሁለተኛ መረቅ ነው። ይኸው ያው ነው ነገሩ። እሺ እስከ ዳር የምጠይቀዋለን? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? እዚሁና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ
ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አሮጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያ ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው። አዘንተኞቹ እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አውቀው ነው የሚያጭበረበሩት። እየተደጋገፉ እየተመሳጣጠሩ እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይህ እኮ ይታጠፋል። የፉከራ አይደለም። ይሄን የማን ልጅ እያሉ እዚህ ጋር ፉከራ አያስፈልግም። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን። ልጄ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ እሰማለሁ። ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ። እሳቸው ትሰሚያለሽ? ቀጥይ። እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም። ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው። ይሄን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣው እርሶንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። ችግር የለምና እኔ ጥያቄ ብቻ እንደግሽ። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። ጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሹ ጋር። ዋዜማ ከዛ በፊት በዋዜማ ነው እሷ የሄደችው። አዎ ግን የጥምቀት ዋዜማና የጥምቀት የዕለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር በዛ አካባቢ ነው። በዛ አካባቢ። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት ከዛ መሀሌት እዚህ እኔ ቤት። እሺ አሟት እኔ ጋር ነበረች። ከዛ እንሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። ልጄ ሲሄድ ሚኪ ነበረ ቤት አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። ከዛ ማነው ምናምን እና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ተገናኘን። ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑ ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሁን ሚኪ ማንም ይሁን ካላወቅሽው፣ ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛ አይ አታውቅኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛ ሄደ። እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን የፍራውል መልእክተኛ ነኝ አለኝ። ከዛን ሰላማን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራውልን አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፎሰትኩት እንዲሆኑ። ከዛን የፎሰትኩትን ከዛ ማሂን ማታ ላይ አሳይዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራው ነገር አለ። የሆነ ራውልዬ ነው ፍራውል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራውል ነው የላከው። ለፍራውል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው
ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በሶስተኛ ቀን ነው በአራተኛ ቀን ነው 20 ሺህ ብር የደረሰ ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እህቴ፣ ግራ የገባኝ ነገር እዚህ ጋር አንቺ ጥያቄ ሳይበታ ጨርሽ ይቅርታ ወይ እሺ እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ከዋት ብር እንትን ቤት ሲስተም ሰው የተባለው ዝጉት፣ ስልካችሁን ዝጉት፣ አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላቸው፣ እየሰሙ ነው፣ ላይፍ እየተከታተሉ ይሄን አትበይ ሊሉት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ የሰሩትን ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እንዴ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ እኮ ይወጭቅላሽ ብላ ደወለችልኝ ማሂ ለኔ። እኮ ስለዚህ እዚህ ጋር ክሊር እያረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ይሄን ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረችሽ ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቦይስ የተላላክን። ሚኪ ነው የነገረኝ አላልሽኝም? ምን እኮ ታዲያ እንዴት ነው አስተካኪ ነገር እዚህ ላይ እንዳይወናበድ። ለምን አይወናበድም? ትክክል ተናገሪያ። መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ፣ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃ